ለካ የበጎቹ እረኛ ደግሞ ይሄ ነበር አሉ የማቲያስ። ይሄ ማቲ የሚሉት ይሄ አፈንድዶ የሚጨበረ በጾም እንኳን ሳይመርጥ ሰርግ ያካሂዱ። አይገርማችሁ? ለስሙ ኦርቶዶክስ ነን ይላል፣ መስቀል ያደርጋል። እውነቴን ነው የምላችሁ። በዚህ ጾም እንደዚህ አይነት ሰርግ አካሂዱ። ግን ቢቀርብስ ትንሽ የዛ ሁለት አሉ፣ አንድ ዳኔና አሮዝ የሚባሉ በቁማቸው የሞቱ የበሰበሱ ለስሙ ኦርቶዶክስ ነን ይላሉ። ለማንኛውም አንድ ነገር ልንገራችሁ፣ ማቲያስ አይደለም። ሰላም እንዴት ናችሁ? ውድ ቤተሰቦች እንግዲህ ቪዲዮን እንደሰማችሁት ማለት ነው በባለፈው በተካሄደው የሩታና የአብርሽ ሰርግ በጣም ብዙዎችን አስቆጥቷል። በተለይ የክርስትና እምነት ተከታዮችን ማለት ነው። ምክንያቱም የጾም ሰዓት ስለነበረ በጣም ብዙ ሰዎችን አስቆጥቷል ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ቪዲዮ ላይ ብዙ ነገር እንማራለን። ማቲያስ የሚባለውም እንግዲህ ማፊ ቁርጥ ስጋ ተናግሮታል። እሱ ገንዘብ ካገኘ ምንም ነገር ማድረግ ይችላል ብሏል ማለት ነው። ከዚህም በስተጀርባ ሌላ ነገር ይባላል። እንደዚህ 66 የሰይጣን አምልኮ ተከታይ ነው ምናምን የሚባል ነገር አለ ማለት ነው። ይሄንን ነገር ቴኬር ብታደርጉ፣ በተለይ እነዚህ መርከብ ላይ የምታደርጉት መዝናናት፣ መርከብ ላይ የምታሳልፉት ጊዜ በጣም ጥንቃቄ የሚያስፈልገው ነገር ነው። በአብርሽና በነሩታ ሳይሆን በሌላም ነገሮች ላይ ይሄ ልጅ ብዙ ነገሮችን ያደርጋል ማለት ነው። እባካችሁ ጥንቃቄ አድርጉ። ሌላው ነገር ደግሞ ላይቭ ላይ እንግዲህ አብርሽን በጣም ብዙ ጥያቄ ተጠይቋል። በተለይ መሲ ብሪጅስቶን ከፍ ዝቅ አድርጋ ጠይቀዋለች። ሌሎችም ሰዎች ጠይቀውታል ማለት ነው። ሃይማኖታቸው ግን እውነት ትክክለኛ ሃይማኖታቸው ግን ምንድን ነው? እነዚህ ሰዎች በተለይ ዳኒና ጽጌ ማህተም አድርገው ምናምን ያየሁ ይመስለኛል። በተለይ ደግሞ ዳኒ ማለት ነው። እውነት እነዚህ ማለት እሺ፣ እነሱስ አያውቁም እንበል፣ እነሱ ምንም አይነት እውቀት የላቸውም እንበል፣ ቤተሰብ ወይንም ወንድም እህት የላቸውም የሚቆጣቸው ማለት ይሄንን ነገር ልናደርግ ነው ሲሉ ቤተሰብ እህት ወንድም የላቸውም። ምክንያቱም አሁን እነሱ የህዝብ ሆነዋል፣ የማህበረሰቡ ስለሆኑ ብዙ ተከታይ ነው ያላቸው፣ ብዙ ተመልካች ነው ያላቸው። እንዴት ይሄንን ነገር ያደርጋሉ? በሰው ዘንድ በቃ ይሆናል አይደል? እውቅና ምንም ቢሆን ገንዘብ፣ በነገራችን ላይ ውድ ቤተሰቦች ገንዘብ በጣም ነው የሚያሰክረው ማለት ነው። ማንነታችሁን ነው የሚያሳጠው። የእውነት ነው የምላችሁ። ገንዘብ ለመልካም ነገር ሲውል፣ ለቆንጆ ነገር ሲውል በጣም ሀሪፍ ነገር ነው። በተለይ ሩታ ተብያው በጣም ነው እኔ ያስጠላችኝ እውነት ለመናገር። እንደዚህ ስንል ደግሞ ቅናት ይመስላችኋል ወይም ሌላ ነገር ይመስላችኋል? እኔ በጣም ነው ያስጠላች። ካለባበስ ጀምሮ በቃ ስነ ስርዓት የሆነ በተለይ ብጥስጥስ ያለ ቀሚስ ለብሳ ጡቷን የሚያሳይ ባቷን የሚያሳይ ምናምን ነገር ማለት ነው። ይሄ ራሱ ሌላ እምነት ተከታይ ናት እስከሚያስብል ድረስ ያደርሳል። በነገራችን ላይ ኢትዮጵያ ውስጥም ተበርዟል እንደዚህ አይነት ነገር። አይታወቅም። በአሁኑ ሰዓት ዝም ብሎት ማንም ተነስቶ ፌመስ የሚሆን የለም። ይሄንን ነገር ራሱ ግንዛቤ ውስጥ ማስገባት አለባችሁ ውድ ቤተሰቦች። ዱባይ ላይ ያላችሁ እህቶች ግን ጥንቃቄ አድርጉ። በአንድም በተለያየ ምክንያት እህቶች ላይ ጥቃት እየደረሰ ይገኛል። በተለይ ይሄ መርከብ ላይ የሚደረግ ድግስ፣ ግርግር ነገር ፕሊስ እባካችሁ ጥንቃቄ አድርጉ። ያው እነዚህ ከፍ ዝቅ ተደርገዋል። ላይፍ ላይ ያው መልስ ሰጥተዋል። እምነታቸው ግን ምን እንደሆነ እኔ በጣም ነው የተጠራጠርኩት። ሌላው ይቅር ቤተሰብ እንዴት በጾም ሰዓት ስንት ጊዜ እያለ ማለት ነው፣ ያውም ደግሞ ጾማችሁን ልትፈቱ ትንሽ በቀረበት ሰዓት እንዴት እንደዚህ አይነት ነገር ያደርጋሉ? ምን አይነት አስተሳሰብ ቢኖራቸው ነው? ለትውልዱስ ለማህበረሰቡስ ምንድን ነው ማስተላለፍ የፈለጉት ነገር? ባልጠፋ ጊዜ ሞልቷል አይደል? ይደሰቱ፣ የትም ዓለም ሂዶ ይደሰቱ። እንዴት ግን በዚህ በጾም ሰዓት ይሄንን ነገር ያደርጋሉ? እኔ በጣም ነው የሚያሳፍሩት እውነት ለመናገር ማለት ነው። በጣም ነው የሚያሳፍሩት።